I feel amazing. It's been a long journey to get here. Salam, welcome to my channel. ዛሬም በአዲስ ቪዲዮ ከች ብያለሁ። ዛሬ የምንመለከተው ደግሞ የሰመር ትራንስፈር ማን ከየት ተዘዋወሩ ባለቀ ሰዓትስ የማን ዝውውር እጅግ አስደናቂ ነበር የሚለው ነው የምንመለከተው። I'm super happy to be a part of this team, this club and everything it stands for. ሰመሩ ሙሉ በዜናው ላይ ስንመለከት የነበረው አሌክሳንደር አይዛክ በመጨረሻም ከኒውካስል ወደ ሊቨርፑል ተዘዋውሯል። የሊቨርፑል ደጋፊዎች እንኳን ደስ አላችሁ ባለቀ ሰዓት እንደምንም ብሎ አሌክሳንደር አይዛክ እወጣለሁ እያለ ሰመሩ ሙሉ ኒውካስልን ሲያስቸግር ከርሞ እንዲሁ ባለቀ ሰዓት በመጨረሻው ቀን ሊቨርፑልን ተቀላቅሏል ማለት ነው። የተቀላቀለበትም ሂሳብ 125 ሚሊዮን ፓውንድ ሲደመር የተለያዩ አርሶንም ይኖረዋል ማለት ነው። Hopefully we can share some amazing moments together. እንዲሁም ደግሞ ይህ 125 ሚሊዮን ፓውንድ የእንግሊዝ ፕሪሚየር ሊግ ታሪክ ሆኗል። ሪካርድ ሰብሯል ማለት ነው አሌክሳንደር አይዛክ። በዚህም ኒውካስል እንደምንም ብሎ ለማስቆየት ቢሞክሩም ሳይሳካላቸው ቀርቷል ማለት ነው። አሌክሳንደር አይዛክ ሊቨርፑል ገባሉ አለ እንዳሉም በመጨረሻ አሳክቶታል። ለአዲስ ቻሌንጅ ተዘጋጅቻለሁ። ሊቨርፑልን ተቀላቀየ ከሊቨርፑል ጋር ብዙ ዋንጫዎችን ማሸነፍ እፈልጋለሁ። ለሊቨርፑል አሳዛኙ ዜና ወይም ደግሞ ሙሉ ደስታቸው ሙሉ ማያረጋው የክሪስታል ፓላሱ ተከላካይ ማርስ ጌይ ባለቀ ሰዓት ዝውውሩ አለመሳካቱ ነው። ይህም ክሪስታል ፓላስ እሱን የሚተካልኝ ተከላካይ አላገኝም በማለቱ ዝውውሩ ሳይሳካ ቀርቷል። ነገር ግን ሊቨርፑል እጅግ አስደናቂ የሚባለውን የፕሪሚየር ሊጉን አጥቂ አሌክሳንደር አይዛክን የግሉ አድርጎታል ማለት ነው። በዚህም ሊቨርፑል በትናንትናው ዕለት አርሰናል 1-0 አሸንፏል። ከ3-3 ነው ያለው። በዚህም ሲዝን ሊቨርፑል የእንግሊዝ ፕሪሚየር ሊግን የማሸነፍ ከፍተኛ ግምት ተሰጥቶታል ማለት ነው። ሌላው ክለብ ማንቸስተር ሲቲ ነው። ማንቸስተር ሲቲ ባለቀ ሰዓት በመጨረሻ ቀንም ግብ ጠባቂ አስፈርመዋል። ጂጂ ዶናሩማን ከፒኤስጂ በ35 ሚሊዮን ፓውንድ አስፈርመዋል ማለት ነው። ኤደርሰንን ወደ ፌነርባቼ ልኮታል። ይህም ለጋርዲዮላ አዲስ የጨዋታ ስልት ሊያሳየን ነው። የማንቸስተር ሲቲን አጫወት ስልት እጅግ በጣም የገባውና በጣም ስኬታማ የሆኑ ጊዜያቶችን ያሳለፈ ግብ ጠባቂ ነው። ለዚህም ነው ጥያቄ የሚያስነሳው ፔፕ ጋርዲዮላ ለምንድን ነው ኤደርሰንን የለቀቀው? እንዲሁም ደግሞ ጂጂ ዶናሩማን ከፒኤስጂ ያስፈረመበት ምክንያት ምንድነው? ይህንንም በፕሪሚየር ሊግ የምናየው ይሆናል ማለት ነው። ሌላው ክለብ ኒውካስል ነው። ኒውካስል እጅግ በጣም አሳዛኝ የሆነ የዝውውር መስኮት ነው ያሳለፈው። በመጀመሪያ ኤክቲኬን ፈልጎ ነበር። ኤክቲኬን በሊቨርፑል ተቀማ። ከዛ እንደገና ደግሞ አሌክሳንደር አይዛክን እጠብቀዋለሁ ወይም ደግሞ አስቀርዋለሁ ብሎ አስቦ ነበር። እስከ መጨረሻው ቀንም ታግሎ ነበር። ነገር ግን አልተሳካለትም። አሌክሳንደር አይዛክንም አጣው ማለት ነው። ሌሎች ተጫዋቾችም እነ ሙቤሞን ጨምሮ ሌሎች ተጫዋቾችም የተፎካከረባቸው ተጫዋቾች እንዳለ አጥቷቸዋል። በመጨረሻ አንድ ጥሩ ነገር የሚሰማው ለኒውካስል ዊሳን ከብሬንፎርድ ማስፈረሙ ነው። ይህም እንደ ጥሩ ዜና ለኒውካስል ሊሰማ ይችላል ማለት ነው። ሌላው ክለብ አርሰናል ነው። አርሰናል በዛሬው ዕለት የሊኖ ሂንካፔን ዝውውር ከሊቨርኩሰን አጠናቋል። በትናንትናው ዕለት በፕሪሚየር ሊግ ጨዋታ ላይ ከሊቨርፑል በተደረገው ጨዋታ የተጎዳው ዊሊያም ሳሊባ እንደምትመለከቱት ለተወሰነ ጊዜ ከሜዳ ይርቃል ተብሎ ይጠበቃል። የተረጋገጠ መረጃ እስካሁን አልወጣም። ነገር ግን አርሰናል ተከላካይ ማስፈረሙን አሁንም ቀጥሎበታል ማለት ነው። በትናንትናው ጨዋታ እንደታዘብኩት ከሆነ አርቴታ እጅግ በጣም ፈሪ የሆነ አሰልጣኝ ነው። የሚገርሙ ተጫዋቾችን ቤንች ላይ አስቀምጦ ነገር ግን ሜሬኖ ነው ያስገባው። ሜሬኖ እንዲሁም ደግሞ ማርቲኔሊ ነው ይዞ የገባው። ቻምፒዮኖች የሚሰሩት በማሸነፍ ውስጥ ምርጥ የሆኑ ተጫዋቾች ነው ያሉት አርሰናል። ስለዚህ እነዚህን ተጫዋቾች የሚጠቀም አሰልጣኝ ነው የሚያስፈልገው። ዋንጫ ካልበላ አርቴታ መሰናበት ነው ያለበት። ዊኒንግ ሜንታሊቲ ያለው አሰልጣኝ፣ ዋንጫ የማሸነፍ ሜንታሊቲ ያለው አሰልጣኝ ነው የሚያስፈልገን። አርቴታ ይሄ ካልሆነ ምንም የለም፣ በሩን ከፍቶ ማሰናበት ነው። ሌላ አሰልጣኝ መጥቶ ዋንጫ የሚበላ ሜንታሊቲ ያለው ቡድን መስራት አለበት ነው። ቼልሲ ባለቀ ሰዓትም ቢሆን ኒኮሎ ጃክሰን ወደ ባየር ሙኒክ ልኮታል ማለት ነው። ሌላው ክለብ ደግሞ ማንቸስተር ዩናይትድ ነው። በዚህ ሳምንት መጨረሻ ማንቸስተር ዩናይትድ በርንሌይን 3-2 አሸንፎ ለዓለም ዋንጫ ያሸነፉ ይመስል ነው ሰለብሬት ያደረጉት በሚባል በጣም በተለያዩ ፐንዴቶች ብዙ ተቀልዶበታል። ሴኒ ሌሜንስን ማንቸስተር ዩናይትድ አስፈርሞታል። ደግሞ ጄደን ሳንቾ ማንቸስተር ዩናይትድ በውሰት ለቆ አስቶን ቪላን ተቀላቅሏል። እንግዲህ በዚህ ሰመር ከነበሩ ትላልቅ ትራንስፈሮች በመጨረሻም ሰዓት ሀፕን ካደረጉ ትራንስፈሮች መካከል እነዚህ አንዳንዶቹና ዋነኞቹ ናቸው። በተለይ የሊቨርፑል እንዲሁም ደግሞ ማንቸስተር ሲቲ ዶናሩማን ማስፈረም የሚጠቀሱ ናቸው። አርሰናልም 8ኛውን ተጫዋች አስፈርሟል ማለት ነው። በጣም ብዙ ዝውውሮች ነው የተካሄዱት በዚህ ሰመር። እጅግ በጣም ሪከርድ ተሰብሯል። አሌክሳንደር አይዛክ ሪከርድ ሰብሯል። አርሰናልም እንደዚህ አይነት ትራንስፈር ሲያደርግ ታይቶ አይታወቅም። ተከላካዩን አጠናቅሯል። ግብ ጠባቂ አስፈርሟል። ከፊትም አጥቂ አስፈርሟል። ለጊኮሬሽን አስፈርሟል። ቼልሲም እንዲሁ የተለያዩ ተጫዋቾችን አስፈርሟል። ማንቸስተር ዩናይትድም የፊት መስመር ተጫዋቾች በብዛት አስፈርሟል። እነ ሙቤሞ፣ እነ ሼሽኮ፣ እነ ኩኛን አስፈርሟል። ፕሪሚየር ሊጉ ለሁለት ሳምንት ያህል የሚቋረጥ ይሆናል በኢንተርናሽናል ብሬክ አማካኝነት ማለት ነው። ነገር ግን በዛሬው ዕለት የነበረን ትራንስፈር ቪዲዮ ይሄን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ እንዲሁም በፈንታሲ ውጤታችን አለ በባለፈው የሰራነው የፈንታሲ ውጤታችን አለ እነሱን በሚቀጥሉት ቀናቶች የምንመለከተው ይሆናል። እስከዛው ድረስ ቻናሉን ሰብስክራይብ በማድረግ ጆይን ያድርጉን። የተለያዩ ቪዲዮዎችን ነው የምንሰራው።
ይመቻችሁ።